1 ሄክታር የእርሻ ማሳ ውስጥ የስንዴ እርሻ ማሳ ውስጥ ምሳ ተገባበዙ ከአፍሪካን ልኡካን ቡድኖች ጋር አብይ አህመድ እና አብይ አህመድ እንቅስቃሴው ሁሉ የተኮረጀ ነውና ከዚህ በፊት ኦርዶጋንን ፑቲን የኦርቶዶክስ የእርሻ ማሳ ውስጥ ትልቅ የእርሻ ማሳ ውስጥ እንዲህ ባይነህ አይተኸው ራሱ የማያልቅ የእርሻ ማሳ ውስጥ ኦርዶጋንን ሲጋብዛቸው እንደዚህ ነበረ። የዛኔ እንዲሁ ዲያስ ነገር ፑቲን ጣል አድርጓል። ፀሐይ አይወድም። አቶ አብይ ግን ዲያስም አልጣሉም ምንም። እንደ አብይ አህመድ ያው ሙሉ የኦሮሚያን ከተማዎች አፍርሰህ አርሰህ ራሱ የኢትዮጵያን ሕዝብ በስንዴ ልትቀልበው አችልም። ሙሉ ኦሮሚያን አርሰህ የኢትዮጵያን ሕዝብ መቀለብ አችልም። አብይ አህመድ ራስህንም ሕዝቡንም አትሸውድ እባክህ። እንዲህ ሱይ ወይኔ አምላኬ። ምንድን ነው የሚሻለን እናንተ ሰዎች? በቃ ሀገሪቱን ዕቃ መጫወቻ አደረጓት። 1 ሄክታር የእርሻ ማሳ ውስጥ የስንዴ እርሻ ማሳ ውስጥ ምሳ ተገባበዙ ከአፍሪካን ልኡካን ቡድኖች ጋር አብይ አህመድ እና አብይ አህመድ እንቅስቃሴው ሁሉ የተኮረጀ ነውና ከዚህ በፊት ኦርዶጋንን ፑቲን የኦርቶዶክስ የእርሻ ማሳ ውስጥ ትልቅ የእርሻ ማሳ ውስጥ እንዲህ ባይነህ አይተኸው ራሱ የማያልቅ የእርሻ ማሳ ውስጥ ኦርዶጋንን ሲጋብዛቸው እንደዚህ ነበረ። የዛኔ እንዲሁ ዲያስ ነገር ፑቲን ጣል አድርጓል። ፀሐይ አይወድም። አቶ አብይ ግን ዲያስም አልጣሉም ምንም። እንደ አብይ አህመድ ያው ሙሉ የኦሮሚያን ከተማዎች አፍርሰህ አርሰህ ራሱ የኢትዮጵያን ሕዝብ በስንዴ ልትቀልበው አችልም። ሙሉ ኦሮሚያን አርሰህ የኢትዮጵያን ሕዝብ መቀለብ አችልም። አብይ አህመድ ራስህንም ሕዝቡንም አትሸውድ እባክህ። እንዲህ ሱይ ወይኔ አምላኬ። ምንድን ነው የሚሻለን እናንተ ሰዎች? በቃ ሀገሪቱን ዕቃ መጫወቻ አደረጓት።